አሁን ያላችሁ ሁኔታ ከባድ ነው። አዎ ግን አያቅተውም። እግዚአብሔር ከዚህ አይነት ሁኔታ ሊያወጣችሁ አያቅተውም። ካላችሁበት ተግዳሮት፣ ካላችሁበት ነገር መዘጋየት፣ ካላችሁበት ነገር መቆላሸት ሊያወጣችሁ ለምስጋና ሊያቆማችሁ አያቅተውም። እግዚአብሔር ትናንት ላዛርን ከሞት ሲያስነሳ አያቃተውምና፣ ትናንት ከሶስት ሰዎች ጋር እሳት ሲገባ አያቃተውምና፣ ትናንት ሲኖር አንበሳ ትራስ ሲያደርግ አያቃተውምና፣ ዛሬ ምን ያቅተዋል? እንትን ሊያወጣ ምን ያቅተዋል? እግዚአብሔር ከፍ አድርጎና አያቅተውም በመንፈስ ተሎት ወደ ሙኪሞካ ማስሰል ኮዳ ካኩዙ ሻምኪሞካ ማስሰል ለኩሶ ኢላቲ ቶና ቶካ ማስሰል ኮዳ ኩሶ ኮታ ገሽ ካይ የሪሳ ቶካ የሪስ ማቶካ የሪስ ቶካ አንተ ወሎ ፊያቱ አንተ ወሎ ፊያቱ ታዛው በሰማውስ ወሎ ከሰማው ወጥቶ ወንዘሉ ቶናቱ ቃይት ውስከለ ወሎ ከሱ የረ ባይዙ እግዚአብሔር ከብዙ አይነት ሞት ታድጓችሁ ከሆነ እየተናገረ ያለው አንድ ነው። ትናንት ረድቼሃለሁ፣ ትናንት እጅህን ይዣለሁ፣ እኔ ልጅ ዛሬ ረዳ፣ ዛሬ ላወጣክ ቅርብ አምላክ ነኝ ያለ ነው ጌታ። ከብዙ አይነት ጉድጓድ ሲያወጣችሁ የትልቅነቱ ማሳያ ነው። ኃያልነቱን የተናገረው ይሄ አባት ትናንትና እንኳን ያስመለጠ ጌታ ምን ያቅተዋል እንድትል ነው። እግዚአብሔር ከብዙ ጉድጓድ ውስጥ አስገብቶ እንደገና ያስወጣ። ሁለቱም ሰይት ናቸው። አንዷ ናፍቆት ናት። እግዚአብሔር ግን እንደዚህ ያለ ልጅ ሆይ አቤት እነዚህ ሁለት መንታን አየ። አዎ እነዚህ ሁለቱ ላይ የሞትን አዋጅ ከልጫለሁ። አልቀረም መስመስኩ ማቴዎስ ሳርነስ ወለሰ ለነገ ማቴዎስ አስይነ ተታሰፉ ሳይት ያሉት ወጤስኩ የሪክን ወንተን ይቶልን ወቶልን ይያቶልን ወጥማስይቴ አሜን ያብስራ አንዱ ያብስራ አንዱ ማቴዎስ አወሰተ ያታዘ ጾከስ ቢዚ አታ ጾከስ የራሱ ማታ ደን ጾከስ ረሰለ ጋዝ ጋማይራር ነው ወንወን ከሆነ ተሰው ትግስት ከከለመይት ወጥን ሶሽ ማለት ተቃውሞ ነው ወጣ አላህ ሲሰራ እግዚአብሔር ቤት የነበረ ሩጫ አንድ ባንድ እየቀነሰ የመጣ ነው። በዚህ ምክንያት በጨለማ ዓለም አንድ ስብሰባ ተደርጓል። ያ ስብሰባ ለቤት ለጠላቶች ደስታ የሚሆንበት፣ ለአንተ ለቤት ሐዘን የሚሆንበት፣ ቤት ውስጥ ገብተን አንድ ልጅ ይዛችሁ አምጡ እየተባለ የታወጀ አዋጅ አለ። ሰይጣን ልጁን ቀምቶ ወሰደ ማለት ደግሞ ሞተ ማለት ነው። ይህን እያየው ኤፍራታ የሚል ድምፅ ሰማሁ። ልጅነት ያንተ ልጅ ኤፍራታ ትባላለች። ያጸጋ የሚል ድምፅ ሰማሁ። ወንዱ ልጅ ያጸጋ፣ ሴቷ ኤፍራታ። በሁለቱ ላይ የሞት አዋጅ ሰምቻለሁ። እችን ሴት አየው። እችን ሴት ሳይ አሁን ነፍሰ ጡር ናት። ሁሉም ሰው እንደሚያይ ነገር ግን ትጸልያለች አያለው፣ ታመልካለች አያለው። ከተወሰኑ ጊዜያቶች በኋላ ጌታ በመንታ ልጅ ሊባርካት ነው አያለው። ግን ያ በረከትን እንዳታቅፍ ጠላት ከነ ልጇ ሊገድል ፕሮሰስ ጨርሷል። አልሞትም በስ አልሞትም አሳይተሻል።
ምን አለው? ማንተ ነው ይትወዱ ማንተ ነው ለገሶ ከነ ማንተ ነው ያፈሸተከ በተባይ ሰማይ የቱ ሶሽ ሸጣኔ ኢክተሽ ዳጊ የሱሽ ካበደ ጊዜ አይዞሽ የፈሽ የምንሰርታ ነው ቃልስ የምንሰርታ ነው ነው ባለቤት ነው ዮ አርቀነ ኢንፊነሽ ሰርሰ ሙሱሰተ ኢንፊነሽ የመስካስ የስንሽ ያፈ የጨለማ አዋጅ የድግምት መንፈስ የሟርት መንፈስ በአማርና አካባቢ ባሉት ወጣቶች ላይ የተቀመጠ የጨለማ አዋጅ እገላታለሁ የሚል ድንገተኛ ገዳይ አደጋ ጣይ መንፈስ ከዘር እርግማን የመጣ በክፉ ሕይወቷን የበጠብጣለሁ የሚል የወጣቶችን አይምሮ የያዘ ስኬታቸው